ተደጋግሞ የሚነገር ስህተት አለ። ብዙ ጊዜ በመደጋገሙ ብዙዎች ያለ ጥያቄ ተቀብለውታል። እግዚአብሔርና ሰይጣን በተመሳሳይ ደረጃ ላይ እንዳሉ ማሰብ፣ በጥሩና በመጥፎ መሃል ስለሚደረገው ዘላለማዊ ትግል፣ ብርሃን ከጨለማ፣ ገነት ከሲኦል። በጥሞና አድምጡ። መጽሐፍ ቅዱስ አንድ ነገር በግልጽ አስቀምጧል። ፈጣሪ ተቀናቃኝ የለውም። በሰማይ በምድርም ሆነ ከምድር በታች ከፈጣሪ ጋር ሊመሳሰል የሚችል ፍጡር የለም። ወደ ጦርነት የገባው ድል መንሳት ይችል እንደሆን ለማየት አልነበረም። ቀድሞውንም አሸንፏል። የዓለም ሕዝብ የተቀበለው በመልካምና በክፉ መካከል ያለው ሚዛን የሚለው አስተሳሰብ በቅዱሳት መጽሐፍት ውስጥ አይገኝም። ከፍልስፍና ከአፈ ታሪክና ከፊልሞች የመነጨ ትርክት ነው። ሳጥናኤል ብርሃንን መመጠን የሚችል ጨለማ አይደለም። በኃይልና በጥበብ ወይም በክብር ከእግዚአብሔር ጋር አይስተካከልም። የተፈጠረ ፍጡር ነው። ማንኛውም ፍጥረት ከፈጣሪው ጋር ሊወዳደር አይችልም። ሳጥናኤል ሲያምጽ የእግዚአብሔር አቻ አልሆነም። የተሸነፈውም ኩራት በልቡ በገባበት ቅጽበት ነው።